ስራችንን ወዳችሁ ስለምትከታተሉ እናመሰግናለን። ይሄንን ቪዲዮ ሰብስክራይብ ማድረግ ጀምሩ። እንወዳችኋለን። በሉ በቃ እንቀጥል እስኪ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ? የለም። እንዴት አደራችሁ? እንዴት አደርክ ባሩክ? አለው ቤሌ። አዳር እንዴት ነበር? ቆንጆ ነበር። በተለይ ማታ ያሳለፍነው ጊዜ በጣም ደስ ይላል። አዎ በጣም ደስ የሚል ጊዜ ነበር። አንዳንዴ እንደዚህ አይነት ጊዜዎች እርስ በርስ ሰውን ያቀራርባሉ። አዎ ትክክል ወንድሜ። እርስ በርስ በደንብ እንድንተዋወቅ ያደርገናል። ቆይ ብቻችሁን ከምትጫወቱ እኛን ማጠሩንም እንዴ? እኛ የቤተሰብ አባል አይደለንም? አንቺ ደግሞ ምን ቤት ነሽ ከልጆች ጋር እንጫወት የምትይው? ተይ እንጂ አንቺ አለፈብሽና እኔ የሚለፍብኝ እንዴ? ተይ መርሲ፣ አንቺ እኮ ባላተሽ ነው እዚህ የተዳበልሽው። ኧረ አክስቴ እርስ በርስ መጣላት ጀመራችሁ እኮ። ተው እንጂ ወንድሜ ልጅ፣ መጫወቱንም ልከለክለን ነው እንዴ? ጨዋታ ከሆነ እሺ በቃ ተጫወቱ። ሜርሲ። አቤት አክስቴ ሙርዚና። ምን ነው? ምን ሆነሽ ነው ብቻሽን ማውራት የጀመርሽው? አንቺ ሴትዮ እየተፈታተነችኝ ነው። ተይ እንጂ ይሄ ሁሉ ሰው አጠገብ የሆኑ እንዴት ብቻዬን ላወራ እችላለሁ? አብረን እየተጫወትን ነበር። ያው ብቻሽን ማውራት ጀመርሽ ብዬ ነው። እየበላሁ ነው። እየበላሁ ነው። አንተም እየበላህ። በእውነት እንዴት ደስ ትላላችሁ። አመሰግናለሁ አክስቴ። እና ባሮክ እንዴት ነው? ቤቱን ለመድከው? አዎ ለምጄዋለሁ። ደግሞም ከዚህ በኋላ እኮ ቤቴ ነው፣ አታስቢ። አዎ ወንድሜ፣ ምንም እንድትጨነቅ አልፈልግም እና እንደራሴ ያው ጭራሽ በሰው ቤት መደራደር ጀመራችሁ? አታስብ ወንድሜ። ደግሞ አንድ መናገር የምፈልገው ነገር አለ። ተናገር ልጄ። ምንድን ነው? ከአሁን በኋላ እኔ እዚህ ያለው ምንም አይነት ነገር የሚመለከተው እኔ ነው። ወንድሜ እንዲጨነቅ አልፈልግም። እስካሁንም እኔ ስለሌለውለት ነው ብቻውን የነበረው። ስለዚህ ከአሁን ሰዓት ጀምሮ ወንድሜ ምንም ውስጥ የለበትም። እኔን ጠይቃችሁ እኔ ሲያቅተኝ ብቻ ነው እሱ ጋር የሚደርሰው። ከኋላ የመጣ አይና ወጣ አለች ሴማ። ወይኔ ባሮክ፣ ምን እያደረክ ነው ያለኸው? የሆነ ቅድማ ቅደም መሆን አለበት። በጣም ደስ ይላል። ከዚህ በኋላ ጊዜ ይኖረናል አይደል? አዎ ማርያም፣ አታስቢ፣ እኔ ከጎንሽ ነኝ። አክስቴ ምን ነው ዝም አልሽ? የእውነት በጣም ደስ ይላል። የወንድሜ ልጅ እስካሁን ብቻውን እዚህ አድርሶናል። እናም የሚያግዘው ሰው ያስፈልገዋል። ግን አሁን አግኝቷል። ደስ ብሎኛል። ወንድምህን ወክለህ እንዲህ በመናገር በጣም ደስ ይላል። ከዚህ በኋላ ሁለታችሁም አንድ ናችሁ። እርስ በርስ መጠባበቅ ይኖርባችኋል። አዎ አክስቴ፣ ከዚህ በኋላ አንቺ ምንም እንዳታስቢ፣ ሁሉንም ነገር እኛ እናስተካክለዋለን። ቤሊን። አቤት ባሩክ። ምን ነው ዝም አልሽ? አይ ያው እያዳመጥኳችሁ ነበር፣ ለዛ ነው። ቢሆንም አክስቶቼ ሀሳብ ሲሰጡ ለምን ዝም አልሽ? ያው ሀሳብ መደጋገም አልፈለኩም፣ ለዛ ነው። አምነን ለምን ዛሬ ወተን ጭፈት አንልም? ማርያ፣ ከወንድሜ ጋር ዛሬ አንዳንድ የምሰራቸው ስራዎች አሉ እና ለምን ሌላ ቀን አይሆን? እሺ ይቻላል።
ወንድሜ ማታ ፊት ልክ አልነበረም። በሰላም ነው? አረ ምንም የለም። ምን ነው ወንድሜ? ተው አትደብቀኝ። ወንድም እኮ ነኝ። የተፈጠረ ነገር ካለ ንገረኝ። ምናልባት እንቅልፍ የመጥቶ ስለነበረ ፊት ተቀየረ ይሆናል። ጥሩ። ታዲያኛስ መቼ ነው ወደ ድርጅቱ ሄደን ነገሮችን የምናስተካክለው? ወንድሜ አንተን ደስ ያለ ቀን መሄድ እንችላለን። ታዲያ ግን ሰዎችን መቆጣት የተከለከለ ነው። አይ አዲሱን የሚናገረውና የሚቆጣውን ባሮክማ ማየት አለባቸው። ተው እንጂ ወንድሜ፣ ሁሉም ሰው እኮ ስራውን አውቆ ሲሰራ ነው ደስ የሚለው። ያለበለዚያ ግን በግድ ማሰራ እንያዝ ነው ማለት ነው። አዎ ትክክል። ወንድሜ ግን ታውቃለህ አይደል? ምን? እንዳንተ አይነት ወንድም ስላለኝ በጣም እድለኛነቴ ነው። ተው ወንድሜ፣ እኔ ነኝ እድለኛ። በቃ እኔ ያልኩት ነገር እንዳለ አይቀርብህም አይደል? እንዴት ነሽ ማርያ? አለው ግን ጤንነት የሳስቦሽ የመጣሽ አትመስይም። አዎ በእርግጥ። ታዲያ ምን ፈልገሽ ነው? ቆይ ባንቺና ባምነን መሀል ምንድን ነው ያለው? ምንም የለም። ቆይ ለምን ጠየቅሽ? መጠየቅ ስላለብኝ ነው፣ ያው አክስቱ ስለሆንኩ። ምንም የለንም፣ ግን በቅርቡ ይኖረናል። ማለት አንቺ አምነን ትወጂዋለሽ? አዎ እወደዋለሁ፣ ግን እሱ አያውቅም። ልክ እንደ ልጅነታችን አብሮ አደጌ እያለ ነው የሚጠራኝ። ታዲያ ለምን አትነግሪውም? አይ እሱንማ ማድረግ አልችልም፣ ግን እኔ እንደሚሆን አምናለሁ። ከሆነ ጥሩ፣ ግን ልጄ እንዲጎዳ አልፈልግም። እሱ የኔን ፍላጎት ነው። ታዲያ አባትሽ እንዴት ነው? ደህና ነው። ከአንቺ ጋር ትደዋወሉም እንዴ? ያው የነበርኩበትን ሁኔታ ታውቂ የለ? አዎ አምነን ነግሮኝ ነበር። በጣም አዝናለሁ። ተመስገን፣ ግን አሁን ደህና ነኝ። ታዲያ አባትሽ መቼ ነው የሚመጣው? በቅርብ እዚህ ነበር እኮ፣ ግን ተመልሶ እንደሚመጣ ነግሮኛል። ከሆነ ጥሩ፣ በቃ ከዚህ በኋላ ልክ እንዳሁኑ ቆፍጠን ነው ማለት ያለብሽ። አዎ ይህን ባህሪ ከዚህ በኋላ ሁሉ ማወቅ አለበት። በተለይ ጄሪ እዚህ ቤት ሆና ቢሆን ኖሮ አሁን ነበር ጓዟን ጠቅልላ ብን የምትለው። ለምን? ያው እንዲህ መቀየርሽን ስታይ ነው። እሺ አሁን ሁሉም ማድረግ ያልሽኝ በሙሉ እያደረግኩ ነው። አዎ አሁን ቆንጆ አደረግሽ። የወንድሜ ልጅ ሊቆጨው ይገባል። ከረፈደ ባይገባው ግን ቆንጆ ነበር። እስካሁን ላደረገሽ ነገር የወንድሜ ልጅ ይገባዋል። አዎ ይገባዋል። እና ወዴ ቤሌን ታዲያ እንዴት ነሽ? አለው ሜርሲ። በእውነት ከአንቺ ጋር ጓደኛ በመሆኔ ደስተኛ ነኝ። እኔም ደስ ብሎኛል ውዷ ቤሌን። ደህና ነኝ አያቴ። አንቺ እንዴት ነሽ? ተሻለሽ? ደህና ነኝ። እንዴት ነሽ? አያቴ ድጋሚ አትሄጂም አይደለ? አልሄድም። ከዚህ በኋላ ትቻችሁ አልሄድም። እሺ አያቴ። ወንድሜና ሲንደሬላ የት ናቸው? ናፍቀውኛል። አሉ ልጄ፣ እላይ ናቸው። እሺ እንሂድ። ሰላም ውዴ። ሰላም። አክስቴ የማናት ልጅ? የወንድምህ የአክስቱ ልጅ ናት። ታዲያ አታስተዋውቁኝም እንዴ? ልጄ ዳኑ፣ ተዋወቂው። የወንድምሽ አምነን ወንድም ነው። እሺ ዳኑ እባላለሁ። አንተንስ ማን ልበል? ባሮክ እባላለሁ። ስለተዋወቅን ደስ ብሎኛል። እኔ የምልህ የወንድሜ ወንድም ሆነህ እስካሁን የት ነበርክ? ማለቴ ለምንድን ነው እዚህ ያልመጣከው? ስራ ላይ ነበርኩ። አሁን ግን መጥቻለሁ። እዚህ ነው የምኖረው። ወንድሜ ሌላ ወንድም አግኝተው ነው እኔን የረሳኝ? አይ አይደለም፣ ወንድምሽ ባሮክ እኮ በቅርብ ነው የመጣ። ትንሿ ልጅ ቀናሽ እንዴ? አዎ። አሁን እኮ ያንቺም ወንድም ነኝ። የአምነን ብቻ አይደለሁም። እንደዛ ከሆነ ደስ ይለኛል ወንድሜ ባሮክ። እሺ የት ሄዳ ነው? እኔም በጣም ደስ ብሎኛል። መጣሁ ከወንድሜ ጋር ደርሼ ልምጣ። እሺ ልጄ፣ እንዳትወጪ፣ ቀስ ብለሽ ሂጂ። እሺ አያቴ። ማን አምጥቷት ነው? የድርጅቱ መኪና ነው ያመጣት። ከሆነ ጥሩ። ደግሞ ጧት ቁርስ ላይ ያወራው ነገር ምንድን ነው? ምን አልኩኝ? ወንድሜ አምነን እንዲደክመው ስለማልፈልግ እኔ ነኝ የማግዘው ነው ያልኩት። ሌላ ነገር አወራው እንዴ? እኔ እያንዳንዱ የምታስበውን ነገር አውቃለሁ። ኧረ ተው ልጄ ተው። አወቅሽና ምን ይፈጠር ታዲያ? ከዚህ በኋላ በመንገዴ እንድትመጪ አልፈልግም። ይበቃሻል። እባክህ እባክህ ልለምንህ፣ የማይሆን ነገር እንዳታደርግ። እኔ የሚገባኝን ነገር ብቻ ነው ማለት ነው። ባሮክ ባሮክ
ወይኔ አምላኬ፣ ምን አይነት ነገር ውስጥ ነው የገባሁት? ይግቡ። ማን ነው? ይግቡ። አቶ አምነን አለ? አለ። ማን የፈለገው? አንዲት የምትወደው ልጅ ናት። ታዲያ የምትወደው ልጅ ከሆነች ለምን አገባው? አትገባም። ለምን? ወንድሟ ሌላ ወንድም አግኝቶ ታናሽ እህቱን ስለረሳት ነው። ኧረ አቶ አምነን መቼም ቢሆን እችን የመሰለች ልጅ አይረሳም። ኧረ እንደው ናፍቃው እየጠበቃት ነው። ወንድሜ፣ የእኔ ቆንጆት እንዴት ነሽ ውዴ? አለሁልህ። አንተ እንዴት ነህ? አለው። በቃ አንቺ ሁሌ ብለኔ ሳታሳውቂኝ ነው ወደዚህ መጪው ማለት ነው? አዎ፣ ለምን ብትል ሁሌም አንተን ሰርፕራይዝ ማድረግ ስለምፈልግ ነው። የኔ ውድ በጣም እኮ ነው የምወድሽ። እኔም ወንድሜ፣ ዛሬ ቤታችን ውስጥ አዳዲስ ሰዎች እያየ ነው። እሷ ደግሞ ማናት? የኔ ውድ እንዴት ነሽ? አለ ወንድሜ። እህት ነሽ አንቺ? አይ አይደለሁም። ታዲያ ምን ነሽ? ማርያ ትባላለች። አብሮ አደጌ ናት። ሰላም ማርያ፣ ስላወቅሽ ደስ ብሎኛል። ታዲያ ዳኑዬ አያትሽ እኮ መታለች። አገኘሻት? አዎ አግኝቻታለሁ ወንድሜ። ደግሞ ሲንደሬላ እንደተሻለ ሰማሁ። አዎ ተሽሏታል። አሁን በጣም ደህና ናት። መቼስ ቤሌን አይደለም አይደል ሲንደሬላ ያልሽው? አዎ ቤሌን ነው። ምን ነው? አይ እሱ ስም ለሱ አይገባትም። ማርያ ዳኑ ውዴ፣ ያው እሷ እንደዚህ ያለችው ቀንታ ነው። እሺ ያው ለሷ ስም ስላላወጣሽላት ከሆነ እሺ። ነው ወንድሜ ሲንደሬላ ማለት አቶ ባሩክ እንዴት ነህ? አለው። በሰላም ነው? ግን ጤናዬን ጠይቅሽ? ምን ነው ስለጠየቁ ቅር አለህ እንዴ? አዎ መቼም የሆነ ነገር ፈልገሽ መሆን አለበት። እስኪ ራስህን ተመልከት። ከአንተ ምን ልፈልግ እችላለሁ? ማለቴ እዚህ ቤት ውስጥ እኮ አንተም እኔም ጥገኞች ነን። ተሳስተሻል ሜርሲ። ራስሽን ወክለሽ አውሪ። እኔ ቤቴ ነው ያለሁት። እውነት? መቼ ነው የገዛኸው? የወንድሜ ልጅ አልበቃ ብሎ አሁን ደግሞ ወይዘሮ ሴማንም ጨመርክ? ቆይ ለምን ሌላ ነገር ታስወሪኛለሽ? ያው እውነታውን ነው። ለነገሩ እናትና ልጅ ከአንድ ወንዝ ይቀዳል አይደለም የሚባለው? አይ ተሳስተሻል። ባልና ሚስት ነው ከአንድ ወንዝ ይቀዳል የሚባለው። ያው ስም ተቀያየረ እንጂ ያው ነው ተረቱ። እና ሜርሲ እንዳየሁሽ ከሆነ እዚህ ቤት ብቻሽን ነሽ። እንዴት ነው? ትዳር ምናምን የለም እንዴ? አዎ። ምን ነው ለምን ጠየቀኝ? ነው ባልፈልገህ ልታመጣልኝ ነው? አዎ አንቺ ከፈለግሽ አመጣልሻለሁ። ባሩክ በእውነት መልካም ሰው ነህ። በጣም አመሰግናለሁ። ለምኑ? ያው ለእኔ ጥሩ አመለካከት ስላለሽ ነው። የሆነ ያልታየኝ ነገርም አለ። በቅርቡ ደርስበታለሁ። ትቆያለህ መሰለኝ። እኔ ልግባ። ሄሎ። አዎ ግን ስልክ ዝግ ነበር። ስማኝ፣ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። የሆነ ቁጥር ፈልገህ አሁኑን እንድትልክልኝ እፈልጋለሁ። ታዲያ ልጅቷ የዋዛ አይደለችም፣ በቀላሉ የምትገኝም ልጅ አይደለችም። ግን ከሆነ ጊዜ በፊት ለወንድሜ ደውላለት ስለነበር የእሱን ስልክ ተጠቅመህ ቶሎ አግኝልኝ። እሺ እጠብቃለሁ። በቃ ቻው። ልጅቷማ ትጠቅመኛለች። ምናልባት አብራኝ ትሰራ ይሆናል። እህቴ ሲንደሬላ፣ በእውነት ስለተሻለሽ በጣም ደስ ብሎኛል። አመሰግናለሁ። ዲ ደግሞ ናፍቀሽኝ ነበር። ጠፋሽ እኮ። ኧረ አልጠፋሁም። አሁን ደግሞ መጥቻለሁ። ደግሞ ተቀይሜሻለሁ። አሞኝ ሳትጠይቂኝ? ኧረ ጠይቄሻለሁ። የዛን ደግሞ ስለነበር አታስታውሽም እንጂ። ስቀልድ ነው ዲ። ሲንደሬላ በጊዳንዬ። ወንድሜ ምን ነው ዝም አልክ? አታወራም እንዴ? ሲንደሬላ ስለናፈቀች በደንብ ተጫወቱ ብዬ እኮ ነው። እሺ እንጫወታለን። በቃ እኔ ልሂድ፣ እናንተ ተጫወቱ።
የኔ ውድ ሲንደሬላ ምን የደበረሽ ትመስያለሽ? አይ ውዴ አልደበረኝም። እኔ ልታሽ ነው? ከወንድሜ ጋር ተጣልታችሁ ነው አይደል? አረ ውዴ አልተጣላንም። አሁን ገባኝ። ቀንተሽ ነው አይደል? በማን ቀናሁት? ወንድሜ አዲስ ወንድምና አብሮ አደግ ስላገኘ ነው። አዎ ወንድምሽ ረስቶኛል ሌላ ሰው ሲያገኝ በዛ ትንሽ ተናድጄ ነው። ግን እንዳየኋት ከሆነ ያቺ ማርያም የምትባል ልጅ አልወደድኳትም። እኔ ውዴ አትመቸኝም። ስለዚህ ጄሪን ሲንደሬላ ያስከፋት ሰውማ ዝም አልላቸው። ታዲያ ምን ልታረጊ ነው? ወንድሜና ልጅቷን እናናዳቸው። ትስማሚያለሽ? እሺ ደስ ይለኛል። የወንድሜ ልጅ ዛሬ በጣም ደስተኛ ሆነሃል። ምን ተገኘ? ዳኑ መታለች። ለምን እንደሆነ አላውቅም። ሁልጊዜ እሷ በሚመጣበት ሰዓት ፍጹም ደስተኛ ነው መሆኑ። ዳኑ በጣም ደስ የምትል ልጅ ናት። ስራዋ ሁሉ ከእድሜዋ በላይ ነው። ሰው የሚያቃጥለው። አዎ የልጅ አዋቂ ናት። አይ ልጅማ አታውቅም። እሷ ልጅ ከተባለች እኛ ምን ልንባል ነው? ወይኔ ሜርሲ፣ እነዛ ስቃዮች ሊደገሙ ነው ማለት ነው። አይ ወንድሜ ልጅ እውነት ነው። ዳኑዴ ወይ ማርያም ፈለግሽ? አይ እኔ ሳሎን አያቴ ፈልጋሽ ነው። አያቴ ሲማ መጣች እንዴ? አዎ መታለች። እንዳለችሽ ማውራሽ ነገር አለ፣ ክፍሌ ጠብቂኝ። እሺ በቃ ደርሺ ስመጣ እንጫወታለን። እሺ አይ አንቺ ብቻሽን እዛው ተጫወቺ። የት ማለቴ ከዛ ስትመጪ እንጫወታለን ለማለት። እሺ አገኘሁሽ። አያቴ ሲማ ሰው የለም? ማን ነው እንደዚህ ያደረገው? መቼም የዳኑ ስራ መሆን አለበት።
ደግሞ ሜርሲቺ በረሮ ጠፋሁብሽ አይደል? ወንድሜ ደግሞ እንደናፈኩሽ ነግሮኛል። አረ እንደው እዛው በቀረሽ ጭራሽ ካልጠፋ ሰው አንቺን ልናፍቅ። በአሁኑ ግን አንድ አስማት ላሳይሽ ነው የመጣሁት። አንቺ ራሱ እኮ አስማት ነሽ። አሁን ምንድን ነው የምትይኝ? አሁን ላሳይሽ። አንድ አይንሽን ጨፍኝ። አይ አልጨፍንም። ምን ልታደርጊኝ ነው? ምንም አላደረግሽም። አይ ካልሽ ግን ለአያቴ ነው የምናገረው። አስቢበት። እሺ በቃ እንጂ ሴትዮ ከምትነሳብኝ። እሺ መጣ በቃ። እችን ተንከሲስ ልጅ እባክህ አንተ ጠብቅልኝ። የሰው መሳቂያ እንደማታደርገኝ ተስፋ አደርጋለሁ። ደሞስ እስከ መቼ እፈራታለሁ? ጀግና መሆን አለብኝ። አንቺ ብላስ ወደኛ ስነስርዓት ነሽ። በደንብ ያሽ ይንከባበር። አያቴ ካልሆነ እናገራለሁ። እንከባበር አያቴ። ባሮክ እዚህ ምን ትሰራለህ? አንቺ ጋር መጥቼ ነው፣ ግን ደግሞ ተኝተሻል። እስክትነቂ ቁጭ ብዬ እየጠበኩሽ ነበር። ነቅቻለሁ አሁን። በቃ ብቻዬን ነበርኩኝ፣ ከዛ መጣሁ። ለምንድን የደበረክ? አላውቅም፣ ግን የሆኑ ነገሮችን የምረሳበት ነገር አስቢ እስቲ። እናተኛ አንድ ቆንጆ ታሪክ ልንገርክ። ታሪክ? እንዴት? እኔ ሲከፋኝ እና ዛራ ታሪክ ስትነግረኝ ነው የምረሳው፣ እና ደግሞ አንተ ላይ ሊሰራ ይችላል ብዬ አሰብኩኝ። እሺ የአቤልና የቃይል ታሪክ በመጽሐፍ ቅዱስ ውስጥ ይገኛል። አዳምና ሔዋን ሁለት ወንድ ልጆች ነበሯቸው፣ አቤልና ቃይል። ቃይል ገበሬ ነበረ፣ አቤል ደግሞ እረኛ። አንድ ቀን
ሁለቱም ለእግዚአብሔር መስዋዕትነት ሊያቀርቡ አቤል ከበጎቹ የተሻለውና የሰባውን አቀረበ። ቃየልም ከእርሻው ፍሬ አቀረበ። እግዚአብሔርም የአቤልን መስዋዕት ተቀበለ፣ የቃየልን ግን አልተቀበለም ነበር። ቃየልም በዚህ ምክንያት በጣም ተቆጣ፣ ቀናተኛም ሆነ። እግዚአብሔርም እንዳይቆጣ አስጠነቀቀው። ነገር ግን ቃየል አልሰማም ነበር። አቤልን ወንድሙን ወደ ሜዳ ወስዶ ገደለው። ይህም በመጽሐፍ ቅዱስ የተመዘገበው የመጀመሪያው ግድያ ነው። ከዛም በኋላ እግዚአብሔር ወንድም አቤል የት ነው ብሎ ጠየቀው። ቃየልም እኔ ወንድሜ ጠባቂ ነኝ ብሎ መለሰለት። እናም ስለ ኃጢአቱ ተቀጣና በምድረ በዳ ተባረረ። የታሪኩ ትምህርት ቅናትና ቁጣ አብረው ተቆጥረው ከሄዱ ከባድ ጉዳትን ያስከትላሉ። እግዚአብሔር ደግሞ ልባችንና ታማኝነታችንን ይመለከታል። ሰው ለድርጊቱ ሁሉ ተጠያቂ ነው። ግን ይሄን ነገር በሰው ካሰብነው ሰውን ፈልጎ አያጠፋው፣ የሆነ ያጣው ነገር ቢኖር ነው እንጂ። ተው ባሩክ፣ የሰው ነፍስ ላይ መፍረድ እኮ በሁሉም መንገድ ያስጠይቃል። ስለዚህ ደግሞ መተውና ከዛ ሰው መራቅ ነው የተሻለ መፍትሄ ሊሆን የሚችለው። ያልተነካ ግልግል ያቃላል። ለማንኛውም ድብርቴን ለማስለቀቅ ያደረግሽው ነገር ተሳክቶልሻል። ወይዘሪት ማርያ የተከበረና ትልቅ ቤተሰብ ውስጥ ነው የተቀላቀልሽው? አዎ፣ ከድሮም እኮ አንድ ላይ ነን። በእርግጥ አቶ አምነን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ፣ ግን ይህን ያህል ቅርበት ያላችሁ አልመሰለኝም። ኧረ እኛ ከዛም በላይ ነን። የነገሮች አለመመቻቸት ነው። በጣም ደስ ይላል። አቶ አምነን ግን እንዴት ነው? ተረጋጋ? አዎ፣ የተፈጠረውን ነገር እንዳልተፈጠረው እያሰብን ነው። ግን ይሄ ነገር እንዴት ሊፈጠር ቻለ? እኔ ስለ ሁኔታው ጥልቅ እውቀት የለኝም፣ ግን አያቴ እንደነገረችኝ ከሆነ አቶ ሜሌ ከሰዎች ጋር በመተባበር አምነንን ክዶታል። በጣም ብዙ ገንዘብ አክስሮታል። እንደዚህ አይነት ውሳኔ የተሳሳተ ነገር እንድታደርግ ያደርግሻል። አዎ፣ ያ ነገር ባይሆን ደስ ይለኝ ነበር። ያንን ነገር ግን ያየ ሰው አለ? ሜሌክ፣ አቶ አምነን እባክህ ምንም ነገር እንዳታደርግ። አንተ ነው ሲከታተለኝ ነበር? አንተ ነው ዶክመንቱን ይዘራፍከኝ? እኔ አይደለሁም። ነው እንጂ አጠገብ የሆነ ስትጸውትብኝ ነበር እኮ አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተልህ ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋህ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አዎ አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም?
የሆነ ያልታየኝ ነገርም አለ። በቅርቡ ደርስበታለሁ።